የቤት ዋጋ እንደ 2008ቱ ግሬት ሬሴሽን ሊወድቅ ወይም ክራሽ ሊያደርግ ይችላል። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። ከቅርብ ጊዜ ወዲህ የጃብስ ማርኬት እየቀዘቀዘ በመምጣቱ በሞርጌጅ ኢንተረስት ማሻቀብ ምክንያት የቤት ባለቤትነት ከአብዛኛው ሰው አቅም በላይ ወይም አንአፎርደብል በመሆኑና በሌሎች ተያያዥ ምክንያቶች ብዙ ሰው የቤት ዋጋ እንደ 2008ቱ ግሬት ሬሴሽን በቅርብ ጊዜ ውስጥ ክራሽ ሊያደርግ ይችላል ብሎ ያስባል። የቤት ዋጋ ሊወድቅ ወይም ክራሽ ሊያደርግ ሲል ሶስት ምልክቶች ያሉ ሲሆን ሶስቱም ምልክቶች በተመሳሳይ ጊዜ መታየት አለባቸው። ምልክት 1፣ ለሽያጭ ሊስት የሚደረጉ ቤቶች ቁጥር በጣም ማሻቀብ። የሃውሲንግ ክራሽ እንዲኖር በመጀመሪያ ደረጃ መታየት ያለበት ምልክት በጣም ብዙ ቤቶች ለሽያጭ ወደ ማርኬት መምጣት አለባቸው። በአሁኑ ሰዓት በናሽናል አሶሲዬሽን ኦፍ ሪልተርስ ዳታ መሰረት በመላው አሜሪካ ለሽያጭ ሊስት ተደርገው ያሉ ቤቶች ቁጥር ወደ 1.5 ሚሊዮን አካባቢ ሲሆን ከ2008ቱ ግሬት ሬሴሽን በፊት ግን ወደ 4 ሚሊዮን የሚሆኑ ቤቶች ለሽያጭ ወጥተው ነበር። ስለሆነም ከሬሴሽኑ ዘመን አንጻር ሰፊ የአቅርቦት ልዩነት አለ። ባለፉት 3 ዓመታት ጊዜ ውስጥ በሂደት የአቅርቦት መጨመር የታየ ቢሆንም አሁንም ድረስ ከኮቪድ-19 በፊት ወደ ነበረው ቁጥር እንኳን አልደረሰም። በመሆኑ ምልክት 1 እየታየ አይደለም። ምልክት 2፣ በፎርክሎዠር እና ሾርት ሴል የሚሸጡ ቤቶች ቁጥር መጨመር። የሃውሲንግ ክራሽ እንዲኖር በሁለተኛ ደረጃ መታየት ያለበት ምልክት ያለባቸው የሞርጌጅ ዕዳ ከቤታቸው ዋጋ በላይ ሆነው ወርሃዊ የሞርጌጅ ክፍያቸውን በማቆማቸው ምክንያት በፎርክሎዠር እና ሾርት ሴል የሚሸጡ ቤቶች ቁጥር በጣም መጨመር አለበት። በአሁኑ ሰዓት በአገር አቀፍ ደረጃ በአሜሪካን ውስጥ ከአጠቃላይ የሞርጌጅ ብድር ውስጥ ዴሊኩዌንሲ ሬቱ ወይም መክፈል ያቆሙ ሰዎች ቁጥር 3.27% ሲሆን ቅድመ ፓንደሚክ ከነበረው 3.85% አንጻርና ቅድመ ግሬት ሬሴሽን ከነበረው 4.35% አንጻር በፎርክሎዠር እና በሾርት ሴል የሚሸጡ ቤቶች ቁጥር አሁንም ድረስ በጣም አናሳ ነው። በመሆኑም ምልክት 2ም እየታየ አይደለም። ምልክት 3፣ የቤት ገዢዎች ቁጥር በከፍተኛ ሁኔታ ማሽቆልቆል። የሃውሲንግ ክራሽ እንዲኖር በሶስተኛ ደረጃ መታየት ያለበት ምልክት የቤት ግዢ ፍላጎት በጣም መቀነስ ሲሆን ይህ ባለፉት 3 ዓመታት በመላው አሜሪካን የታየ ክስተት ነው። በፓንደሚክ ጊዜ የቤት ዋጋ በጣም በማሻቀቡና ፓንደሚኩን ተከትሎ ደግሞ የሞርጌጅ ኢንተረስት ከእጥፍ በላይ በመጨመሩ ምክንያት የቤት ግዢ ከአብዛኛው ሰው አቅም በላይ በመሆኑ የገዢዎችና የተሸጡ ቤቶች ቁጥር በጣም ተመናምኗል። በመሆኑ በአሁኑ ሰዓት ምልክት 3 በእርግጥም እየታየ ነው። ነገር ግን ምልክት 1 እና 2 እየታዩ ባለመሆኑ የቤት ዋጋ እንደ 2008ቱ ግሬት ሬሴሽን ጊዜ ሊወድቅ ይችላል የሚለው የአብዛኛው ሰው ስጋት በአሁኑ ሰዓት መሰረተ ቢስ ነው። ስለዚህ ጉዳይም ሆነ ለቤተሰቡና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትንና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያደርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።